አዎ ብልጽግና ፓርቲ እውነተኛ ገዳዩ እንዲታወቅ ከፈለገ ለአምሮትን ያምጣለን። ምንም ኦኤምኤን ድምፅ ቆረጠ፣ ኦኤምኤን ድምፅ ሸከሸከ፣ ምንም እንደዚህ አይነት ነገር የለም። ለአምሮትን ያምጣት። አጫሉ ሲሞት አጫሉ ሲገደል እዛው ነበረች። የገደለችው ራሷ ነች። ለምን ቢባል አጫሉ ሲገደል በር አልተመታም፣ በር አልተጎዳም፣ ለአምሮትም አልተጎዳችም። ለአምሮት በተቀመጠችበት በኩል ነው አጫሉ የተወጋው ብብቱን። እንዲህ ህዝቤ መንቃት አለብን፣ መንቃት አለብን። ማንም ጨቅላ አምባገነን ለመሆን የሚቃጣውን ጨቅላ ሊያታልል አይገባም። አጠገቤ በብብቴ ተመታው። ከብብቴ አጠገቤ ያለችዋ ለአምሮት ነች። ለአምሮትን አልፎ እንዴት እኔን ጥይት ይመታኛል? ከለአምሮት በኋላ ደግሞ ምን አለ? በር አለ። ከውጭ ከተተኮሰ መጀመሪያ በር አለ፣ ከዛ ለአምሮት አለች፣ ከዛ እኔ ነኝ ያለሁት። እና በዚህ ደረጃ እኔ ያጫሉ ደም ደመከልብ አይሆንም። ያጫሉ ደም ደመከልብ አይሆንም። አጫሉ ደግሞ በገዳዮቹ ሐውልትም ይሁን ምንም እንዲሰራለት አልፈልግም። እኔ በግሌ ለአጫሉ አይደለም ትምህርት ቤትና ሐውልት ኦሮሚያን በስሙ ሊያደርጉለት ይችላሉ። ማን? ኦሮሞዎች። ህዝብ አለው ለአጫሉ። ገዳዮቹ እኛ አልገደልንም፣ እኛ ተቆርቋሪው ነን፣ በስሙ ሐውልት ተከልን ለማለት ነው። ትምህርት ቤት ምናምን የሚሰይሙ ትምህርት ቤት ከሚሰይሙለት ገዳዩን አብይ አህመድን ወህኒ ቤት ይውሰዱት። ገዳዩ አብይ አህመድ ነው። ዛሬም የማላፍርበት የማልሸማቀቅበት ህዋት አለ ኦኤምኤን አለ ድምፅ ተቆረጠ፣ ምንም አልሰማም። ለአምሮትን ያምጣት፣ ለአምሮት ላይ ምርመራ ይደረግ። ለአምሮት ማን እንደላካት እሷ ትናገር። ለአምሮት ደግሞ ቀንደኛ የቤተ መንግስት ሰዎች አቀንቃኝና ደጋፊ ነች። ፌስቡኳ ለምን ዲአክቲቬት ተደረገ? ፈስ ያለበት ዝላ አይችልም ይባላል። ፌስቡኳ ለምን ዲአክቲቬት ተደረገ? ጥያቄ ጠይቅ ህዝቤ። ድራማ በሰራል ቁጥር ያው ፈሽፋሻ ድራማ ያው የማይጠም ድራማ በተሰራል ቁጥር መግለጫ ባወጡ ቁጥር ሲገለባበጡ ትገለባበጣል። ለመጀመሪያ አዳነች አቤቤ ያወጣቸው ሚኒሊክን ምናምን ስላንቋሸሸ የተናደዱ የተቆጡ ሰዎች ዝተውበት ነበር ብላ ነበር። በቀጣይ መግለጫ ደግሞ መጣችና ኦነግና ሸኔ ወረበረ አለች። እሱንማ የመጀመሪያ ሆነ ማመንክ፣ ሁለተኛ ሆነ ማመንክ፣ ሶስተኛ አምታምናለ፣ አራተኛ አምታምናለ። ምክንያቱም ለምን ብለህ የሚጠይቅ አእምሮ ያለ ሰው ስላሉ እኔ ለወዴ ያላድርም ላቃድራለሁ። ያጫሉን ሙት ኦሮሞ ቢረሳ እኔ ያረሳም። ኦሮሞ ትቶት ወደ ቤቱ ቢገባ እኔ ትቼ ቤት ያልገባም። አንድ ነገር አለ። ከአጫሉ ሞት በኋላ ብዙ እልቂቶች ተከስተዋል። ከአጫሉ ሞት በኋላ ብዙ ንብረቶች ወድመዋል። ዛሬ እየወደመ ላለው የሰው ልጅ ህይወት እየተቀጠፈ ላለው የሰው ልጅ ህይወት ከመጮህ ለንብረት እየጮሁ ነው። ንብረት ወደመ ምናምን። ኦሮሞ ተገሎ ኦሮሞ ገዳይ ነው ተብሎ አውሬ ነው ተብሎ ይታወጅበታል። ኦሮሞ ተገሎ ኦሮሚያ ላይ ዛሬ መንግስት እንኳን ባመነው ብልጽግና ፓርቲ ራሷ ባመነችው ከሄድን ብልጽግና ፓርቲ 167 ሰው ሞታ አለች አይደለም እንዴ? ከ167ቱ ሰው ውስጥ 46ቱ አማራ፣ 1 ጉራጌ፣ 2 ጋሞ፣ 1 ሲዳማ፣ 114 ኦሮሞ። በመሞቱ እንኳን የሚበልጠው ኦሮሞ ገዳይ ተብሎ አሸባሪ ተብሎ ጨፍጫፊ ተብሎ የሚፈረጀው ኦሮሞ። እኔ ለኢትዮጵያ የምመክረው ነገር ኦሮሞንም ተጋሩን አትግፏቸው። የውጭ ኃይል መጣብን፣ ይኸው እነንትና ስለ ተጋሩ ጻፉ፣ ይኸው ግብጾች ስለ ተጋሩ ጻፉ፣ ስለ ኦነግ ጻፉ፣ ስለ ኦሮሞ ጻፉ። ወንድሜ እነሱ እንዲጽፉ ክፍተት የፈጠርንላቸው እኛ ነን። እኔን አንተ ካላገለልከኝ፣ አንተ ልታጠፋኝ ካልተነሳ፣ አንተ ካልቀጠፍክብኝ ከውጭ ያለ አንተ እኔም ጠላት መጥቶ እኔን አብሽር አይለኝም። አንተ ስታንቋሽሸኝ አይቶ ነው ያ ጠላት አይዞ ከጎንህ ነኝ ብሶት ላይ ስላለው አብሮኝ ይሆናል በሚል ስሜት ነው። እንደ ኦሮሞዎች ጠንካራ ስለሆኑ ኢትዮጵያውያን በሚያደርጉባቸው ዘመቻ ተገፍተው